ሙሐመድ ስንት ነገር ከአይሁዶችና ከክርስቲያኖች ኮርጆ እሱ ራሱ እስራኤልያት እንደሆነ ስለማያውቁ ነው እኮ እንደዚህ የሚሉት። ዳኢ በተረፈ ለዛሬ ቢበቃንስ? ሰዓቱም ሄዷላ 6 ሰዓት። ያ በጣም ብሮድ ቶፒክ ነውና ሁለት ወይ ሶስት ጥያቄዎችን የጠየቅነው በጣም ሰፋ ያለ ቶፒክ ስለሆነ በሌላ ጊዜ ደግሞ የቀሩትን ሐዲስ ላይ ስትገቡማ ምን ያህል የተጨማለቀ አዲስ እስራኤልያት የሚባሉ ማለት ነው። ዳይ ይበቃል። ዳይ እንወዳለን፣ አትጥፋ። ለዛሬ ይብቃ። አልተሳካም። ምክንያቱም አወራህ መፍት ነው። በምታመጡት ሎጂክ ግን እናንተኑ ነብያችሁን መታወባችሁ ሰው አዋጣችሁም። ዳይ አይሻልም? ተሰማምተን ብትጨባብጠን ብንለያይ አይሻልም? ዳይ ትክክል ነህ። አንተ አትቀበልማ። ምን ላድርገው? እሺ ምን ላድርገው? በመረጃ እምላለሁ እኔ ዳይ በመረጃ ሁሉ ያሳይኮ ነቢያችን ሰለላሁ ዐለይሂ ወሰለም እስራኤሎችን የነገሩትን አታመኑ፣ ውሸት ነው አትበሉ፣ እውነት ነው አትበሉ ብለዋል። እስራኤልያት የሚባለው እኮ እሱ ነው። ክሳ ነው። ክሶች ናቸው እኮ። አሁን ለምሳሌ መጽሐፍ ቅዱስን ተበረዘና መጽሐፍ ቅዱስ ጳውሎስን ተቀላቀለ ብዙ ነገር እንደጀመረ ማለት ነው። መጽሐፍ ቅዱስ ጳውሎስ ብዙ ነገር እንደጀመረ በዚህ ማለት ነው። እሺ ተናገር። መጽሐፍ ቅዱስ ተበርዟል ምናምን ሌላ ቶፒክ ነው። ነብይ ተበርዟል አላለም። ሲንግል ቨርስ አንድ ነጥብ አታመጣም። አንድ ነብይ ተበርዟል አለበት አታመጣም። ስለዚህ ነብይ ባላለው ላይ እየቀጠፍክ ነው። ስቲል ነብይ በሚያምነው ነብይ አልተበረዘም ባለው ላይ አንተ ተበርዟል እያልክ ነው። ነብይ ተበርዟል ባላለበት ላይ አንተ ተበርዟል እያልክ ነው። ከነብይ ጋር አስተምሮ ጋር እየተጋጨ ነው። ስለዚህ ቶፒኩን ሽፍት አታደርገው። ለምሳሌ አሁን የኢየሱስ ክርስቶስ ወንጌል አለ የለም? የኢየሱስ ክርስቶስ አሁን ማቴዎስ ወንጌል፣ ሉቃስ ወንጌል ምናምን ነው የምለው። የኢየሱስ ወንጌል የለም። ማቴዎስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል፣ ማርቆስ ወንጌል ያላ ቁርአን አለ ዳይ የሚባለው። እሺ ኢየሱስ ደግሞ ከራሴ አንዳች ነገር ላደርግ አይቻልም ካለ መጥቶ አዳም ያላ ቁርአን አለ አሁን ያላ ቁርአን አለ ያላስ ቁርአን አለ ወይ? እስማሽ እንድናገር አትፈቅደኝም? አትፈቅደኝም? እሺ ተናገር በቃ። እኔም ጥያቄ ነው የጠየኩህ። አዳምጥ። እሺ ተራህን ደግሞ የማቴዎስ ወንጌል ይላል፣ የሉቃስ ወንጌል ይላል፣ ምናምን ይላል። ስለዚህ የኢየሱስ ወንጌል አይደለም ማለት ኢየሱስ ከራሱ ተናገረዋል። የምትሰሙት ቃል የራሴ ሳይሆን ያላከኝ ነው አለ። እመልስላለሁ። እሱን የምትሰሙት ቃል የራሴ ሳይሆን ያላከኝ ነው። ትክክል ነው። የራሱ አይደለም። እመልስልሃለሁኝ። እሱን የምትሰሙት ቃል የራሴ ሳይሆን ያላከኝ ነው። ትክክል ነው። ማን ላከው? እርሱ ላከኝ እንጂ ከራሴ አልተናገርኩም። እርሱ ላከኝ እንጂ ከራሴ አልተናገርኩም። ትክክል እኮ። ማን ላከው? ከራሱ አልተናገረም። ኢየሱስ ክርስቶስ አሁን ሰማይ ላይ ያለው ራሱ ሰው ልጅ ነው። ብዙ ሰው መሆኑን ዳይ አማርኛ ደስ ይላል እና አማርኛ እኔ አልችልም፣ ግን ሞክራለሁ። ችግር የለም። ግን ወይም ልታሳስተኝ አትችልም። አማርኛ እኮ እንትን እያሳሳትኩ እኮ አይደለም፣ እየሰማኝ አይደለም። ቋንቋ ደግሞ መለመድ ግድ ነው። ችግር የለም። ኖ እኔ ከስተላል እያልኩ አይደለም። ቋንቋ ማይችሉ ልጆች ሲያወሩ ደስ ይላል ነው እና የኔ አማርኛ ባይገባችሁ እንኳን ችግር የለም። አላህ ያስገባችኋል። ምንም ችግር የለም። ገብቶኛል። አዳምጠው። ይኸውልህ በመጀመሪያ ደረጃ ያነሳው የመጀመሪያው አርጉመንት የኢየሱስ ወንጌል አይደለም ማልክና የማቴዎስ ወንጌል ይላል፣ ሉቃስ ወንጌል ይላል። አንድ የሚታርገው ይደርባል። የማቴዎስ ይላል፣ ሉቃስ ይላል፣ ዮሐንስ ይላል። የኢየሱስ ክርስቶስ ወንጌል አይደለም። ስለዚህ ተበርዟል የሚል አይነት አርጉመንት ሰራ። አንድ የሚታርገው ይደርባል። ይሄንኛው አያስኬድህም። እንዴት እንደማያስኬድ ላሳየህ። አንድ የሚታርገው የሚታርገው እኔ አዳመጥኩህ እንደ አንተ ስታወራ ሚዩት አድርገው አንዴ። ዳይ ሚዩት አድርገው አንዴ። ከምር አሁን ሳወራ ልገባብኝ ነው። ሎክ አያስኬድህም። ይሄ ምዕራፎቹ መዘርዘሩ በጸሐፊዎቹ ስም መጠቀሱ
የኢየሱስ ወንጌል እንዳይባል አያደርገውም። ፎር ሴክ ኦፍ አርጉመንት በአንድ አባባል ግን ያስብለዋል ካልከን የአላህ ቁርአን የለም፣ የአላህ ቁርአን አይኖርም። ለምን? ሁለተኛው ቁርአን ምን ይባላል? በቀራ ሱረቱ አልበቀራ የላም ምዕራፍ ነው እንጂ ያለው የላም ቁርአን ነው እንጂ ያለው የአላህ ቁርአን አይደለም። ሶስተኛ አሊምራን የኢምራን ቤተሰቦች ቁርአን ነው እንጂ ያለው ያንተ አይደለም፣ የአላህ አይደለም። አራተኛ ሱረቱ ኒሳ የሴቶች ምዕራፍ ነው እንጂ ያለው የአላህ አይደለም። አምስተኛ ሱራ አልመይዳ የማዕድ ምዕራፍ ነው እንጂ የአላህ አይደለም። ስድስተኛ ሱረቱ አናም መሰለኝ። ሰባተኛ ሱረቱ አላራፍ የአላህ አይደለም። ስምንተኛ ሱረቱ አንፈል ወይንም የጦር ዘረፋ ገንዘብ የጦር ዘረፋ ምዕራፍ የዘራፊዎች ምዕራፍ እንጂ የአላህ አይደለም። እንቀጥል እንደዚህ እያል የመጎዳዳት ምዕራፍ፣ የመሰንጠቅ ምዕራፍ፣ የቆርቋሪት ምዕራፍ፣ የጋኔኖች ምዕራፍ። አዳም ሱራ 72 ለምሳሌ የጋኔኖች ምዕራፍ ነው። ስለዚህ የአላህ አይደለም፣ ትጥላቸዋለህ ማለት ነው እንዳለ